ስማኝ አንተ ሞኝ ሁሌ ቀልድ ምናምን ማየት ይሰልችህ አንዳንድ ቁም ነገር አዳምጥ ይሄን ቪዲዮ ስክሮል አድርገውና የምር ሲሪየስ ነው ማለት ሲሪየስ ራስን አፈልጉ የምር ራስን አታከብሩ በደንብ ራስን የምትወድ ሰውና ራስን የምትፈልገው ሰው ኮንክ ይሄን ቪዲዮ በደንብ አድርገህ ታዳምጧል ያውም እስከ መጨረሻው ድረስ እነዚህ 3 የላይፍ ፕሪንሲፕሎች ይነግራሉ ሲሪየስ በጣም ስለሚጠቅመን እሺ ልጀምርልህ ህግ 38 እንደፈለክ አስብ ነገር ግን እንደ አብዛኛው ሰው ሁን think as you like but act like others ነው የሚለው ፍልስፍናው ምን መሰለህ የሚለው ከዘመኑ አስተሳሰብ ልምድና ባህል ፍጹም በተለየ መንገድ የምትንቀሳቀስና እኔ የተለየው ነኝ ብለ የምታሳይ ከሆነ ሰዎች አንተን እንደ ትዕቢተኛ ወይም እንደ ጠላት ማየት ይጀምራሉ ይህ ሰው እኛን እየናቀ ነው በሚል ያጠቁ ይችላሉ ስለዚህ ያንተ ልዩነት አስተሳሰብ በውስጥ ይኖር ለምታምናቸው የቅርብ ሰዎች ብቻ ተናገር በውጪ ግን ልክ እንደ አብዛኛው ሰው ተራ ባህል አክባሪና ተናጋሪ ሁን ከሰዎች ጋር መቀላቀልና እንደ ትልቅ መከላከያን ጭብል ያገለግላል የሚለው ሰው ትልቅ ጭብል ያገለግላል አንዳንድ ቲክቶከሮች ይሄንን ሲያደርጉ እናስተውላለን እኔ ማንንም በጣም የፈለኩት እንደ ባራምዳለሁ ምናምን አሁን እያየናችሁ ነው ሶ ይሄንን ፕሪንሲፕል ብትጠቀሙ ታሪክ ነው እሺ ህግ 46 መቼም ቢሆን ፍጹም ሰው ሆነ ለመታየት አትሞክሩ በቃ ፍጹም ሰው ሆነ ለመታየት አትሞክሩ never appear to perfect ነው የሚለው ፍልስፍናው ምን መሰለህ የሚለው በሰዎች ፊት ምንም እንከንና ስህተት የሌለበት ፍጹም ሰው ሆነ መታየት በጣም አደገኛ ነው ይህ በአካባቢ ባሉ ሰዎች ዘንድ ስውር የሆነ ከፍተኛ ቅናትን ይፈጥራል ቅናት ደግሞ ከጀርባ የማይታዩ ጫላቶችን ይፈጥርብሃል ነው የሚለው ስለዚህ ብልህ መሆን ማለት አልፎ አልፎ ትናንሽ ድክመቶች እንዳሉብህ ወይም ደግሞ መጥፎ ልማዶች ወይም በቃ አንተ ምንም የማይጎዱ ስህተቶች እንደሚያጋጥሙ ሆን ብለህ ለሰው ማሳየት ነው ይህ ባህሪ ሰዎችን ካንተ ጋር ያቀራርባል ተራ የሰው ልጅ መሆንን በማየት የቅናት መንፈሳቸውን ያጣፋዋል ስለዚህ ይሄ እኔ ምንም ከምንም ነገር የጸደው ነው ምንም ነገር እንከን አይነካካኝም ምናምን ብለህ የምታስብ ሆነ አወዳደቀ ሐምር ብራዘር አምርም ይቅርብህ እሺ ህግ 48 ቅርጽ አልባ ሁኑ ነው assume formless ነው የሚለው እሺ ፍልስፍናው ምን መሰለህ ይሄ አንዳንድ የኛ ሀገር ፖለቲከኞች ይጠቀሙታል ብዬ አስባለሁ የዚህ የምን ጊዜውም ድንቅ ይሄ በቃ የመጽሐፉ የመጨረሻው ዋና ህግ ነው ይሄ አንድ ጽኑ የሆነ ወይም የማይቀየር ቅርጽ እቅድ ወይም ግልጽ የሆነ ባህሪ ካለ ጠላቶችህ በቀላሉ ያንተን አካሄድ አጥንተው ሊመቱ ይችላሉ ስለዚህ ልክ እንደ ውሃ ቅርጽ አልባ formless ሁኑ ነው ውሃ በቃ በገጠመው አካባቢ ሁሉ እየተለዋወጠ እንደሚፈስ ሁሉ አንተም ከዘመኑ ከሁኔታዎችና ከሚያጋጥሙ ሰዎች ጋር በቀላሉ ተለዋዋጭ ሁን ቋሚ ህግጋት አይኖርም ሁሉ ጊዜም ከተለዋዋጭ ሁኔታዎች ጋር ራስን ያደራጀህ ስትንቀሳቀስ ማንንም ሰው ሊይዝህ ወይም ሊያሸንፍህ አይችልም ገብቷል እንግዲህ መቼስ በቃ ይሄ አቋምን አትናገር እቅድህን ማንንም ሰው እንዳያቀብ በቃ formless ሁን እንግዲህ ይሄንን ብትጠቀሙት ይረዳችኋል እያልኳችሁ ነው እንግዲህ እስኪ መጽሐፉን ገምቱ መጽሐፉን አልነግራችሁም ኮሜንት ላይ አሳውቁኝ ምን የትኛው መጽሐፍ እንደሆነ ከተመቻችሁ በደንብ ህጉን ይቀጥልላችኋለሁ ፎሎ አድርጉኝ ይመቻችሁ